እነዚህ መኪናዎች ቀረጥን ጨምሮ 1 ሚሊዮንና ከዛ በታች ብቻ የሚያወጡ ናቸው። ያገሬ ልጆች አሁን እንግዲህ ትልቅ ዘመቻ ይዤላችሁ ነው የመጣሁት። ያው እንደምታዩት በቀኝ በኩል ቤሊንጋም አለ፣ በግራ በኩል ደግሞ ላሚን ያማል አለ። ሜሲ ደግሞ ደክሞት ቤት ገብቷል። 500 ሺህ አዘጋጅቼላችኋለሁ። ብዙዎቻችሁ አታምኑትም፣ ችግር የለውም። ላሚን ያማል ሰላም በልልኝ አንዴ። ሰላም ናችሁ? ቤሊንጋም ሰላም በልልኝ አንዴ። ሰላም ናችሁ? ኦኬ ሜሲ አንድ መዝገብ ስር እግረኛ ሚዲያ እየሰራው ከፊንቴክ ጋር ተያይዞ የሰራው አንድ ቃለ መጠይቅ ነበር። በሁለት ክፍል ሄደ። ፍርድ ቤትም እሱ ላይ የሰጠው ውሳኔ አለ። እሱን በተመለከተ ነው። እሺ ከዛ በፊት ግን አንተ በፌደራል ፖሊስ ቁጥጥር ስር ነበርክ። እንዴት ነበር? በዚህኛው ኬዝ አይደለም ፌደራል። ሰላም ጤና ይስጥልን ፋሚሊ እንደምናላችሁ። ዛሬም እናንተን ፈታ ዘና ያደርጋሉ፣ ያስተምራሉ፣ ያስጠነቅቃሉ ብዬ ያሰብኳቸውን ቪዲዮዎች ከተለያዩ ቦታዎች ቀንጨብጨብ አድርጌ አምጥቼላችኋለሁ። እናንተም እያያችሁ ዘና ፈታ ትላላችሁ፣ ሀሳብ አስተያየታችሁ ታስቀምጣላችሁ። መጀመሪያ ግን ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ቪዲዮ ለሁሉ እንዲደርስ ሰብስክራይብ ማድረግ እንዳይረሱ። ላይክ በማድረግ ጀምሩት። ወደ ቪዲዮ። ጤና ይስጥልኝ አዶና ይባላልው። 3 ሰርፕራይዞች አዘጋጅቼላችኋለሁ። ብዙዎቻችሁ አታምኑትም፣ ችግር የለውም። ላሚን ያማል ሰላም በልልኝ አንዴ። ሰላም ናችሁ? ቤሊንጋም ሰላም በልልኝ አንዴ። ሰላም ናችሁ? ኦኬ ሜሲ ሄሎ there's ሜሲ። ከዛ ደግሞ እዚህ ጋር ቤሊንጋም አለ። ከዛ ደግሞ ላሚን ያማል. My God, 3 of the best soccer players in the world at the same time. This is crazy. ቤሊንጋም አግኝቼዋለሁ እያለ ነው። ላሚን ያማል አግኝቼዋለሁ እያለ ነው። እንዲሁም የሆነ አጭር ሰው ያመጣዋል። ይህ ሰው ደግሞ ሜሲ ነው ይላል። ነጭ ወይ ኤዥያ ይመስለኛል። እንግዲህ ምንድነው ይሄ ልጅ ይሳካለታል እና ያሚል ጋማል ጋር ወይ ደግሞ እነ ጆን ቤሊንጋም ጋር ወይ ደግሞ ሜሲ ጋር ይሄ ቪዲዮ ይደርሳል ወይ? የቻሌንጅ ጀምሯል። ያው ከዚህ በፊት ታስታውሳላችሁ አይፎን ማን ነው አይሾ ስፒድ የሚመስል ሰው ያ ልጅ ያመጥቶ ሰፖርት እያደረገው ነበር። ከአይሾ ስፒድ ጋር አገናኝቶታል። ምናልባት ለልጁም ጥሩ ነው፣ የሆነ እውቅና አገኝቷል። ዛሬ ደግሞ እንግዲህ እነዚህ ልጆች ያሚን ያማልም አይመስልም፣ ማን ነው ቤሊንጋምም አይመስልም፣ ሜሲም ብዙም አይመስሉም። ያኛው ትንሽ እንዲያው የሚመሳሰል ነበር። እናንተ ምን ትላላችሁ? ሀሳብ አስተያየታችሁ ሲያስቀምጡ። የምር ግን እነዚህ ልጆች እነዚህ የተባሉት ሰዎች ያሚን ያማልን ጁድ ቤሊንጋም እና ያኛው ሜሲ ይመስላሉ ወይ? እስኪ እናንተ ሀሳብ አስተያየታችሁ ስጡ። ምናልባት ይሳካለት ይሆን? ያማል ጋር ይደርስ ይሆን? ይህ ትዊት ወይ ደግሞ ይሄ ፖስት ብዙ ሰው እየተቀባበለው ነው። በጣም ብዙ ከ500 ሺህ በላይ ላይክ ያገኛል ተብሎ ይታሰባል። እንዲሁም ደግሞ በጣም ብዙ ቪው ታይቷል። በጣም በሱ ፔጅ ማለት ነው። ተደራሽ ይሆን እነሱ ሰዎች ጋር ይደርሳል? እንዴት ነው? እስኪ እናየዋለን። ከዚህ በኋላ ጣሊያንም ግብጽ ማን ነው ጣሊያንም አውሮፓ መሄዳለው እያለ ነው። እስኪ እናየዋለን። አፈሳው በተለያየ ቦታ ተጠናክሮ ቀጥሏል። በብዙ መረጃዎች እየወጡ ነው። በአዲስ አበባ፣ በአዳማ፣ በተለያዩ ኦሮሚያ ክልል፣ በአማራ ክልል፣ በባህር ዳር፣ ጎንደር እንዲሁም በተለያዩ ቦታዎች አፈሳ በጣም ተጠናክሮ ቀጥሏል። እባካችሁ ጥንቃቄ አድርጉላችሁ ነው የመጣው። በየጊዜው የአፈሳ ዜናዎች እየሰማን ነው። በተለያዩ ቦታዎች በተለይ ደግሞ የሰው ብዛት ባለበት መጠጥ ቤቶች እንዲሁም ደግሞ በተለያየ ፐብሊክ ኤሪያ ላይ የምትቀመጡ ሰዎች፣ ወጣቶች እባካችሁ ይህን ጊዜ ቤታችሁ ቁጭ ብላችሁ አስቡ። ቤታችሁ ቁጭ ብላችሁ አሳልፉ። ለቤተሰባችሁ አስፈልጋላችሁ። ህልም አላችሁ። ነገ ሰላም ይሆናል፣ ነገ ይረጋጋል። ዛሬ ተንቀልቅለን ዛሬ ወጥተን ዛሬ ከሞትን ነገን ማየት አንችልም እና ያለ አላማ ይህ ጦርነት ያለ አላማ የሚደረግ ጦርነት ነው። ለሰዎች ስልጣን ማስቀጠያ ጦርነት ነው። አስፈላጊ ጦርነት አይደለም። የእርስ በርስ የወንድም ለወንድም መገዳደያ ጦርነት ነው። ስለዚህ ካፈሳ ራሳችሁን ጠብቁ። በጣም ብዙ ያፈሳ ዜናዎች እየወጡ ነው። አሁን እዚህ ቪዲዮ ላይ እንደምናየው በየቦታው አፈሳ አለ። በቃ በየቦታው ከምሽቱ 12 ሰዓት ጀምሮ የተቀመጠ ሰው እየታፈሰ ነው። በጊዜ ቤታችሁ ግቡ። ቤት መቀመጥ ነው እላችኋለሁ። እናንተም ትላላችሁ። ሀሳብ አስተያየታችሁ አለ። እናንተ ሰፈር እየታፈሰ ነው? እስኪ ኮሜንት ላይ አስቀምጡልኝ። ፕሮግራም በመስራት በሚል አቃቤ ሕግ በዛው መዝገብ ላይ ቀርቦ እንዲጠየቅ ብሎ የክስ ቻርጅ እዛው ሜክሲኮ ፌደራል ፖሊስ ሆኜ ነው የደረሰኝ። ስለዚህ እዛው ያለህ ማለት ነው። እዛው ያለሁ። ስለዚህ ለእስሩ ምክንያት እሱ አይደለም ማለት ነው። ግን የነሰራዊትንና ይሄ ከፊንቴክ ጋር ተያይዞ በኮምፒውተር ወንጀል ተብሎ የተከሰሱበትን በተመለከተ
በሰራነው ፕሮግራም ላይ እንዳልሽው ፍርድ ቤቱ የሰጠው ቀጭን ትዕዛዝ አለ። ያችን ለመፈጸም ነው የመጣ ነው። በዛውም ቪዲዮ ማውረድና ይቅርታ መጠየቅ ይመለከታል። እሱን ውሳኔው ምን እንደሆነ ይዤዋለሁ እዚህ ጋር ግልባጩን ከፍርድ ቤት ስለደረሰን። እንዳልሽው ደግሞ ከዛ በፊት ትንሽ በሌላ ኬዝ ነበርን። ኬዙ ይታወቃል? የትኛው? የታሰርኩበት ኬዝ ያው በሂደት ላይ ያለ ነው። ፌዴራል ፖሊስ በተጠረጠሩበት ወንጀል ብሎ እንትን ብሎን ነበረ። በዋስም ስለሆነ የወጣሁት ወደ ዝርዝሩ አልገባም። በትክክል እግረኛው ሚዲያ ባለቤት ተክለ ሃይማኖት ተፈቷል ዛሬ። እንግዲህ ከዚህ በፊት ታውቃላችሁ እግረኛው ሚዲያ ፈልቶ ነበር። ምናልባት በተለይ ደግሞ ከሰራዊት ጋር የተለየ ግንኙነት ያለው መሰል ባለውለታው ሊሆን ይችላል። ሰርሽ ያለ ነው። በጣም ዋርካው ዛፉ ምናምን ነው የሚለው። በጣም ያገር ባለውለታ፣ በጣም ትልቅ ሪስፔክት ነው የሚሰጠው። ይሁን ግን አሽቃብጦ ነበር። ገና በእስር ቤት በፍርድ ቤት ያለው ጉዳይ ያላለቀ ያልተወሰነ ጉዳይ መተህ በህዝብ ፊት ማስቀመጡ በጣም አስቸጋሪ ነበር። ነገር ግን በዛ ጉዳይ አይደለም ሌላ ክሶች ነበሩብኝ። ይሄም ግን ችግር ነው፣ ይሄም ራሱ ያስጠይቀኛል እያለ ነው። ከሳምንታት የፌዴራል ፖሊስ ቆይታ ማረሚያ ቤት በኋላ ዛሬ ተፈቷል። ራሱ በሰጠው መግለጫ መሰረት ፌዴራል ፖሊስን እያመሰገነ ነበር እና ላታመሰግን ነው በጣም እያመሰገነ ነበር። እኔ አካል ጉዳተኛ ነኝ። ከዚህ አካል ጉዳቴ ሁኔታ ተነስተው ተንከባክበውኛል፣ አልበደሉኝም። በጣም ጥሩ ጊዜ ነበር ያሳለፍኩት ብሏል። እናም ደግሞ ቪዲዮ እንዳወርድ አሁን ከጭንዛት ከፍርድ ቤት ተሰጥቶኛል፣ ቪዲዮውን አወርዳለሁ ብሏል። እናንተ ሙሉ ቪዲዮን ማየት ትችላላችሁ። ምን ትላላችሁ? እስኪ ሀሳብ አስተያየታችሁ ስጡ። በእውን ይህ የእግረኛው ሚዲያ ባለቤት ተክለ ሃይማኖት አንቀጭቅጭቦት ነበር መታሰሩ ልክ ነው ትላላችሁ ወይስ መንግስት ጎድቶታላችሁ የምታስቡት? እኔ እንደኔ በኩል በጣም አንቀጭቅጭቦት ነበር። ከህግ ውስጥ ያሉ ሰዎች በብዙ እንባ ያለባቸው ሰዎችና ሌባ ብሎ መንግስት ተጠርጣሪ ብሎ የያዛቸውን ለእነዚህ ሰዎች ማሽቃበጥና ዲፈንድ ማድረግ በጣም ስህተት ነው ብዬ አስባለሁ። እስኪ እናንተ ሀሳብ አስተያየታችሁን ስጡ።